ኦኬ በዛሬ ትምህርታችን ላይ የምናየው የአድዋን ድል ነው። ዘ ቪክትሪ ኦፍ አድዋ 1896 ነው። ከዛ በፊት ጣሊያኖች ከኢትዮጵያ ጋር ግንኙነት የጀመሩት ከመቼ ጀምረው ነው የሚለውን እናያለን። ጣሊያኖች ከኢትዮጵያ ጋር ግንኙነት ማድረግ የጀመሩት ከ1876 ጀምሮ ነው ማለት ነው። የመጀመሪያው ሚሽን ጂኦግራፊካል ሚሽን በሚል ከቨር ነበር የመጣው። ዋናውን ስራ ሲሰሩ የነበሩት ግን ኢትዮጵያ ያላትን ሪሶርስ ኢትዮጵያ ይካሄድ የነበረውን የንግድ ልውውጥ የኢትዮጵያን አጠቃላይ ጂኦግራፊካዊ ሁኔታ መሰለል ነበረ። ከዛ 1983 ላይ ከምኒልክ ጋር ስምምነት አድርገዋል። ይሄ ስምምነት ምንድነው? ኢጣሊያኖች ኤርትራን እንደ ግዛታቸው መያዝ ሲሆን እና ይሄ ደግሞ ለቀጣይ ለሚያደርጉት ወረራ እንደ መነሻ ሆኗቸዋል ማለት ነው። በ1887 ደግሞ ከምኒልክ ጋር ኒውትራሊቲ አገንስት ኢምፐረር ዮሐንስ ወይም ጣሊያኖች ከዮሐንስ ጋር በሚያደርጉት ግጭት ሚኒሊክ ምንም አይነት ተሳትፎ እንዳይኖረው ወይም ደግሞ ኒውትራል እንዲሆን 1887 ስምምነት ተፈራርመዋል። ይህንን በማድረጉ ምክንያት 5000 የሚሆን የጦር መሳሪያ ድጋፍ አድርገዋል ማለት ነው። ከዛም በመቀጠል ኢጣሊያኖች ሚኒሊክ እንደ አሻንጉሊት እና በቀላሉ እጁን እንደሚሰጥ አድርገው አይነት ነው ነበር የቆጠሩት ማለት ነው። ከዛ በኋላ የትሪቲ ኦፍ ውጫሌ ወይም ደግሞ የውጫሌ ስምምነት በ1889 በሚኒሊክ እና በጣሊያኖች መካከል ተደርጓል ማለት ነው። አርቲክል 3 ወይም አርቲክል 3 ኦፍ ዘ ውጫሌ ትሪቲ ኤርትራን የኢጣሊ ቅኝ ግዛት አድርጎ ነው የቆጠራት ወይም ደግሞ በዚህ አግሪመንት ላይ ሁለቱም ሀገራት ወይም ሁለቱም አካላት ተስማምተዋል በዚህ ላይ። ሌላው ግን ወደ ለአድዋ ጦርነት እንደመነሻ ሆኖ ችግር የፈጠረው አርቲክል 17 ነው። አርቲክል 17 ወይም አንቀጽ 17 ምንድነው የሚለው? በአማርኛና በጣሊያንኛ የተጻፈው የተለያየ ነው። በአማርኛ የተጻፈው ኢትዮጵያ ከአውሮፓ ሀገራት ጋር በምታደርገው ግንኙነት የጣሊያንን ኦፊስ ወይም የጣሊያንን መንግስት መጠቀም ትችላለች ነው የሚለው። የኢታሊ ቨርሽኑ ደግሞ የጣሊያንኛው ትርጉሙ ደግሞ የሚለው ኢትዮጵያ ከማንኛውም የአውሮፓ ሀገራት ጋር የምታደርገውን ግንኙነት በጣሊያን በኩል ማድረግ አለባት የሚል አንቀጽ ነው። የአማርኛው የኢጣሊ ትርጉም የኢጣሊ ቨርዥን የሚለው ማለት ነው። በዚህ ምክንያት ሚኒሊክ ያንን ትሪቲ ሳይቀበል ቀርቷል ማለት ነው። ከዛ በኋላ ምንድን ተደረገው? ሚኒሊክ ክተትን ያወጀው በዚህም ምክንያት ወደ 100,000 የሚጠጋ ጦር ማሰባሰብ ተችሎ ነበር ማለት ነው። ወደ አድዋ ጦርነት ከመግባታቸው በፊት አምባለጌ ላይ የኢትዮጵያ ጦር የጣሊያንን ጦር ማሸነፍ ችሎ ነበር። ከዚህ ከአምባለጌ ጦርነት የተሸነፈው ኃይልም ወደ መቀሌ ማፈግፈግ ችሎ ነበርና መቀሌ ላይ ምሽግ ሰርቶ የኢትዮጵያን ጦር በሚጠባበቅበት ወቅት ይህንን ወታደሮች ይጠቀሙበት የነበረውን የውሃ መስመር የኢትዮጵያ ወታደሮች በመቆጣጠራቸው ምክንያት ውሃ የሚጠጡት ውሃ ሲያገኙ እጅ ሰጥተው ነበር። ለኢትዮጵያ ጦር እጅ ሰጥተዋል። ሚኒሊክም ወደ ተጨማሪ ደም መፋሰስ እንዳይገቡ በሚል እነዚህን ወታደሮች በነፃ ለቀዋቸዋል ማለት ነው። ጣሊያኖች ግን ይህንን የሚኒሊክን በጎ እሳቤ ሳይቀበሉት ቀርተው እንደውም ኢትዮጵያን መያዝ እንፈልጋለን የውጫሌን ትሪቲ መቀበል አለባችሁ ወደሚል ነው የሄዱት ማለት ነው። ከዛ የአድዋ ጦርነት የተካሄደው ማርች 1 1896 ነው። በዚህም ጦርነት የኢትዮጵያ ወታደሮች ኢትዮጵያ ጦር የጣሊያንን ጦር ማሸነፍ ችሏል ማለት ነው። ማርች 1 ላይ ምንድነው የአድዋ ድል ያስገኘው ጥቅም? በአለም አቀፍ ደረጃ አንደኛ የኢትዮጵያን ሉዓላዊነት ማስከበር ችሏል። ሁለተኛ ለፓን አፍሪካኒዝም እንቅስቃሴ ወይም ደግሞ በተለያዩ አለም ላይ ያሉ ጥቁሮች ስለራሳቸው ማንነት በኩራት እንዲናገሩ ያደረገ ድል ነው። ሶስተኛው ደግሞ
የነጮች አይሸነፉም የሚለውን አመለካከት የቀየረ እድል ነው ማለት ነው። ስለ ባትል ኦፍ አድዋ ይህን ይመስላል። ኢፍ ዩ ሃቭ ኤኒ ኩዌስችንስ ዩ ካን አስክ